እግዚአብሔር አብርሃምን ፈተነው። አብርሃም አለው፣ እሱም አቤት አለው አለው። እግዚአብሔርም የምትወደውን አንዱን ልጅህን ይስሐቅን ይዘህ ወደ ሞሪያ ተራራ ሂድ አለው። እኔ በማመለክት በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለው። በማግስቱ ጠዋት አብርሃም ማልዶ ተነሳ። አህያውን ጭኖ 2 አገልጋዮቹንና ልጁን ይስሐቅን ይዞ ለመስዋዕት የሚበቃውን እንጨት ከቆረጠ በኋላ እግዚአብሔር ወደ አመለከተው ቦታ ለመሄድ ጉዞን ጀመረ። በሶስተኛ ቀን አብርሃም ቀና ብሎ ቦታውን ከሩቅ ተመለከተ። አገልጋዮቹን እናንተ አህያውን ይዛችሁ እዚህ ቆዩ፣ እኔና ልጄ ግን ወደዚያ ሄደን ለእግዚአብሔር ሰግደን እንመለሳለን አላቸው። አብርሃም ለሚቃጠል መስዋዕት የሚሆን እንጨት ወስደው ልጁን ይስሐቅን አሸከመው። እሳቱንና ቢላዋን ራሱ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን አባቴ ሆይ አለው። አብርሃምም እነሆ ልጄ እኔ አለው አለው። እሳቱና እንጨቱ ይኸው፣ ነገር ግን የሚቃጠል መስዋዕቱ የታለ ብሎ ጠየቀው። አብርሃምም ልጄ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል አለው። ሁለቱም አብረው ጉዞን ቀጠሉ። እግዚአብሔር ወደ አመለከተው ቦታ እንደደረሱ አብርሃም መሠዊያውን ሰራ፣ በላዩ ላይም እንጨት አደረገ። ልጁን ይስሐቅንም አዙሮ መሠዊያው እንጨቱ ላይ አጋደመው። ከዚያም ልጁን ለማረድ እጁን ዘርግቶ ቢላዋ አነሳ። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆ አለው አለ። እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት። እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። አንዱ ልጅህን ለእኔ ለመሰዋት አልሳሳህምና አለው። አብርሃምም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶች የተጠላለፈ አንድ አውራ በግ ከስተኋላ አየ። ወደዚያው ሄደና በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚህም የተነሳ አብርሃም የዚያን ሰፈር ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬ ድረስ በእግዚአብሔር ተራራ ላይ ይሰጣል ተብሎ ይነገራል። የእግዚአብሔርም መልአክ አብርሃምን ከሰማይ ዳግመኛ ጠራው፣ እንዲህም አለው፣ እግዚአብሔርም በራሴ ማልኩ አለ፣ አንዱ ልጅህን ለእኔ ለመስጠት አልሳሳህምና በእርግጥ እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ አበዛዋለሁ፣ ዘሮችህም የጠላቶቻቸውን ደጅ ይወርሳሉ። ቃሉንም ስለሰማ የምድር ሕዝቦች ሁሉ በዘር ይባረካሉ። ከዚያም አብርሃም ወደ አገልጋዮቹ ተመለሰ። አብርሃምም በበርሳቤት ኖረ። የእግዚአብሔር ሰላም ከሁላችንም ጋር ይሁን፣ አሜን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።